ጎን ለጎን ተቀምጠን ዝምታችን ለረጅም ሰዓት ሲጸና ካጠገባቸው ተነስቼ ወደ ወንዝ አቀናሁ። እጆቼን ወደ ኋላ አጣምሬ መሬቱን እያየሁ ከወንዙ ስደርስ አፋፍ ላይ ቁጭ አልኩ። ሁሉም ነገር ጸጥ በል የተባለ ይመስል ወንዙም የሚፈሰው ኮሽ ሳይልበት ነው፣ የረጋ ውሃ መስሎ። ፀሐይዋ እያቀተረች ስትመጣ በውድቅቱ ሌሊት እንዳደረኩት ሁሉ በጠራራው ቀንም ራቆቴን መሆን አማረኝ። መቼም ቢሆን ያሰኘኝን ነገር ካላደረኩ ደግሞ ረፍት አይሰማኝም። እናም አውላልቄ ተገላገልኩ። ሹራብና ሱሪን ማውለቅ እንጂ ጫማና ካልሲ የምለው ነገር ስለሌለ ነፃ ለመሆን ደቂቃ አልወሰድኩም። ከዛም ትልቅ ሰላምና ትልቅ ነፃነት እየተሰማኝ የወንዙን አፋፍ ይዤ ቀስ እያልኩ ረጅም መንገድ ተጓዝኩ። በርቃኔ አበቦቹን እየታከኩ ሳሩን እያላወስኩ ሄድኩ። እጅግ የሚያምር ጉዞ፣ ነፍስን በሐሴት የሚሞላ ድርጊት። መንደር ቀበሌን የለቀኩ ሲመስለኝ በመጣሁበት ሁኔታ ላልመለስ ወንዙ ውስጥ ገብቼ ጥልቀቱን ሰውነቴ ላይ ያየሁት ወደ ደረቴ ድረስ አሰመጠኝ። ይበልጥ ደስ እያለኝ በጀርባዋና የመልስ ጉዞዬን ተያዝኩት። የአካባቢውን ጸጥታ እንዳረብሽ እጅና እግሬን በዝግታ እያንቀሳቀስኩ በነፋስ ኃይል ብቻ እንደሚጓዝ ሙት ገላውንኩ። ቁልቁል ካፈጠጠችብኝ ፀሐይ አይኖቼን ሰበር አድርጌ ለምለሙን መስክና ከማዶ አድማሱን እያየሁ ስጓዝ በሐሳቤ ወደ ጅሩ ወልድ ጃራ ኮበለልኩ። ከመጣው ገና የአንድ ቀን ዕድሜ ብቻ ቢኖረኝም ባሳለፍኳቸው ውብና ባልባከኑ ሰዓቶቼ ብዙ ዓመት የቆየው መሰለኝ። የብዙ ዓመት ነፃነት የተጎናጸፍኩ አይነት ልዩ ምቾት ተሰማኝ። ቀሪ ጊዜዎቼን ሰሰትኳቸው። ምን አለ እንደገና ብወለድ ስል በልቤ ተመኘው። እንደገና ሰው ሆኖ ከመፈጠር ውስጥ ገብቼ ስዳክርም ጆሮዬ ላይ አንድ ነገር ተደወለ። ሰው ሆኖ መፈጠር የሚል ነገር። ይሄኔም ሰውን ከቅርጽ ከቁመናው ጀምሬ ማሰብ ጀመርኩ። ሾጣጣ እንስሳ ቆሞ እንደ ልቡ ሲሄድ ሚዛኑን ስቶ የማይወድቅ አንድ አይነት የፊት ገጽ እያለው በቢሊዮኖች ውስጥ የማይመሳሰል ማጥፋትም ማልማትም የሚችል ከፈጣሪው በታች የፍጥረታት ሁሉ የበላይ ሆነ ሳቅና ለቅሶ፣ ሸርና ቅንነት፣ ፍቅርና ጥላቻ፣ ክብርና ውርደት ምናምን ያለው በጥበብ የተሞላ በፈጠራ የታጨቀ እያጨበጨበ እየተጫጫኸ የሚጨፍር ብረቱን ወረቀቱን እያተመ የሚገበያይ ኃላፊነት የሚሰማው ማህበራዊ እንስሳ እንጨት ጠርቦ ብረት ቀጥቅጦ ቢያሻው በሰማይ ቢፈልግ በምድር አሊያም በውሃ ላይ ተሸክሞት የሚሄድ ነገር መስራት የሚችል ቃል እየቀጣጠለ የሚግባባ እያልኩ ሳስበው እርግጥም ገረመኝ። ይችን ምድር ሰው ባይወርሳት ኖሮ ማን ይገዛት ነበር? ቺምፓንዚ፣ አንበሳ ወይስ ሌላው? ሰይጣንስ ይኖራል አይኖርም? ሰው ከሌለ ሰይጣን ምን ያደርጋል? ፈረስን አያሳስት ወይ ላምን ወይ አርስ አይቆፍር? መላእክታትስ ሲኖሩ ነበር? ምን ስራ ይኖራቸዋል? ሰው ባይኖር ሰማዩስ ምድሩስ ምን ያደርጋሉ? ሰው ባይኖር እንስሳት አዋፋቱ ምን ትርጉም አላቸው? ሰው ከሌለ ሲኦልና ገነት ምን ይጠቅማሉ? እግዚአብሔርስ ቢሆን ምን ያደርጋል? እያልኩ የባጥ የቆጡን ስቀዣብር አንድም ቋጥኝ ሳያገኘኝ አንድም ቅጠል ዳብሶ ከሐሳቤ ሳያባንነኝ እየተንሳፈፍኩ ስጓዝ ከመነሻ ያልፌ ብዙ ተጓዝኩ። አፋፉን እያልኩ ወደ ኋላ በእግሬ የምመለሰው መንገድ። በብቸኝነት ቆይታዬ ውስጥ ነፍሴ በጥያቄ ስትቀረቀብ ከፊሉን እንኳን ተንፍሼ ጭንቀቴን ቀለል ላደርግ ወደ ጅሩ ወልድ ጃራ ተመለስኩ። ለብዙ ሰዓት ከስራቸው ጠፍቼ እንደቆየሁባቸው ዋሻችንን ታክኬ ብቅ ስል ከሰማይ ጉዟቸው ተመልሰው በፍቅር አይን ተቀበሉኝ። አባቴ አልኳቸው። እኔም ገና አጠገባቸው ደርሼ መቀመጫዬ መሬት ሳይነካ ጅሩ ወልድ ጃራ አንድ ነገር እስክል ፈገግ ብለው ጠበቁኝ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አልኳቸው። አዎ ልጄ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አሉኝ መልሰው። ብርሃንንም አደረገ ጨለማንም አደረገ አልኩ እንደገና። ትክክል፣ ብርሃንንም አደረገ ጨለማንም አደረገ አሉኝ እሳቸውም እኔ ያልኩትን እያጠናከሩ። ቀጥሎ እግዚአብሔር በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ ስል ካፌ ተቀብለው እንዲሁም ሆነ፣ ማታም ሆነ ጠዋት ሆነ አሉኝ። በሶስተኛውም ቀን ከሰማይ በታች ያለው ውሃ አንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ ስል ቀጠልኩ። እውነት ነው ያለው ሁሉ ሆነ ብለውኝ እንደገና ጠበቁ። በአራተኛው ቀን እግዚአብሔር ቀንና ሌሊትን ለየ አልኩ።
እውነት እውነት ብለሃል ልጄ አሉኝ። ሁለት ታላላቅ ብርሃናትንም አድርጎ ትልቁ በቀን እንዲሰለጥን ትንሹም በሌሊት እንዲሰለጥን ሁሉን አደረገ በማለት በተጨማሪ አብራሩልኝ። ማብራሪያቸውን ተቀብዬ ወደ ቀጣዩ ሄድኩ። ጅሩ ወልድ ጃራ ትኩረታቸው ይበልጥ እየተሳበ አይኖቼን በትኩረት ይመለከታችሁ ጀምሯል። በአምስተኛው ቀን ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ ሲል ብዙ ተባዙ ምድርንም ሙሏት ብሎም ባረካቸው አልኩ። ይህም መልካም ነገር በፈቃዱ ሆነ አሉ እሳቸውም በአዎንታ ጭንቅላታቸውን እየነቀነቁ። ከዚህ በላይ ተጨማሪ ማብራሪያ እንደማይሰጡኝ ጠብቄ ወደ 6ኛው ቀን ገባው። በ6ኛውም ቀን እግዚአብሔር መልካም ነው ብሎ ያሰበውን የምድር አራዊትን እንደወገኑ እንስሳውንም እንደወገኑ የመሬት ተንቀሳቃሾችንም እንደወገኑ ካደረገ በኋላ በምድር ላይ የሚንቀሳቀሱትን ሁሉ ይገዛ ዘንድ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ያም ሆነ አልኩና አሁንም የሚጨምሩልኝ ነገር እንዳለ ጠበቅኩ። እውነት ነው የኔ ልጅ፣ ሁሉን ፈጥሮ ሁሉን ሰጠን፣ እንገዛቸው ዘንድም መብልን ይሆኑን ዘንድ ፈቀደልን። ብዙ ተባዙ ምድሩን ሙላት ሲልም ባረከን። በምስራቅ ሄደን ገነትን ተከለ፣ እዚያም አኖረን። የሞትን ፍሬ በልተን ወደ ምድር እስከተጣልንም ሄደን ገነትን ወርሰን ቆየን አሉኝ። በደንብ እንደገባኝ ጭንቅላቴን በመነቅነቅ ገለጽኩላቸው። ከዛም ወደ መደምደሚያው ስመጣ እግዚአብሔር በ7ኛው ቀን ስራውን ፈጽሞ እንዳረፈ አወራው። ይህንንም በአዎንታ አረጋገጡልኝ። እኔ ያልገባኝ አባቴ ስል ጥያቄዎቹን ላነሳ አፌን አባበስኩ። ጅሩ ወልድ ጃራም ያልገባኝን ሊሰሙ ጆሮአቸውን አስልተው ጠበቁ። አንደኛ እግዚአብሔር ራሱ እንዴት ተፈጠረ? ሰይጣናቱና መላእክታቱስ? እነሱም የተሰሩት በእግዚአብሔር እጅ ነው? እንዴትስ ነው ሊበዙ የቻሉት? ይዋለዳሉ? የተፈጠሩትስ ከሰው በፊት ነው ከሰው በኋላ? ሁለተኛ ሰማይም ምድርም ብርሃንም ጨለማ ምንም በሌለበት እግዚአብሔርና መላእክቱ የት ነበር የሚኖሩት? ሶስተኛ እግዚአብሔር ሕያው ነው እና ሕያው የሆነው አምላክ ከእድሜው ላይ 7 ቀንን ብቻ ወስዶ ይህችን ዓለም ከሰራት ከዛ በፊት የነበሩትን የትየለሌ እድሜዎቹን ምን ሲሰራ ሳለፈ? አራተኛ ብዙ ተባዙ ተብለው የተባረኩት አዳምና ሔዋን ኤደን ገነት ውስጥ እያሉ ልጆች ወልደው ነበር? ካልወለዱ ብዙ ተባዙ የሚለው የእግዚአብሔር ምርቃት ምን ማለት ነበር? ከወለዱ ደግሞ የተወለዱት ወዴት ደረሱ? የሔዋን ኃጢአት ወደ ኋላ ተመልሶ እነሱን ስለማይመለከታቸው ዛሬ ላይ ኤደን ገነት ውስጥ ሕያው የሆነ የጸዳ የአዳም ዘር አለ ማለት ነው። ኤደን ገነት ራሱ የት ነው የሚገኘው? አምስተኛው እግዚአብሔር ዓለምን በቃሉ ሲገነባ ሲኦል የሚባለውን ልዩ ስፍራ ገንብቶት ነበር። የእውቀትን ፍሬ በልተን አይናችንን እንድንገልጥ ያደረገው ሰይጣን ነውና ዛሬ በዚች ዓለም መበልጸግ ባለውለታ ነው ማለት ነው። ሰባተኛ ሄሮድስ ክርስቶስን በሕፃንነቱ አግኝቶት ቢሆን ኖሮ እርግጥ ይገለው ነበር። ስምንተኛ ጥያቄ ልቀጥል ስል ባገጫቸው ወደ መሬት እየጠቆሙኝ እባክህ ልጄ እሷን ዘንግ ታቀብለኝ ሲሉ በትህትና ጠየቁኝ። ጥያቄን አቋርጬ በመነሳት ሳሩ ላይ ወደቀኝ ዘንግ አንስቼ ሰጠዋቸው። ምንም ሳይሉ ምርኩዛቸው ላይ ተንቀጥቅጠው በመነሳት በሳር በቅጠሉ ላይ ልብሳቸውን እያንዘረፈፉ ጥለውኝ ወደፊት ሄዱ። ነገሩ ስላልገባኝ ዘመም ብዬ እንደቆምኩ ሲተረተሩ አየኋቸው። እንደ ሕፃን ልጅ ዲክ ዲክ እያሉ ከአይኔ ራቅ ሲሉ ፈጠን ብዬ ተከተልኳቸው። ከስራቸው ስደርስም ወዴት እየሄዱ ነው አባቴ ስል ጠየቅኳቸው። ቆምም ገልመጥም ሳይሉ ወደፊት እየተጓዙ ሽርሽር ነው አይኔ ልጅ ሽርሽር ነው የሚሄደው አሉኝ። ከእንግዲህ አንተ ስትቀመጥ እኔ ሽርሽር እሄዳለሁ፣ እኔ ስቀመጥ ደግሞ አንተ ሲሉ ትንፋሻቸው እየተንቀጠቀጠ አከሉልኝ። ነገራቸው ገባኝ። ደንገጥ አልኩ። በሆነ ነገር እየተጸጸትኩኝ ሽማግሌ ወደ ቦታቸው እንዲመለሱ አቀፍ ደገፍ አድርጌ ፊታቸውን አዞርኳቸው። ከጅሩ ወልድ ጃራ ጋር በወጉ ሳንነጋገር 2 ሳምንት አለፈን። እኔ ከመጽዋቻችን በቀን አንዴ የምትመጣልንን ብጣቂ ቂጣ ወይም ጭብጥ በሶ እንዲቀምሱ ወደ አፍንጫቸው ከመግፋት እሳቸውም ቀመስ አድርገው ወደ እኔ ከመመለስ ውጪ ጸጥ ተባብለናል። የአባትና የልጅ ፍቅራችን ግን እንዳለ ነው። እንዲያውም መተሳሰብ መተዛዘናችን ጨምሯል። በዚህም ለዓመታት ሲጎረበታቸው የቆየውን የተጎበጠበጠ መሬት ደልድዬና በእጄ ሳር ነጭቼ ጥሩ መኝታ አበጅቼላቸዋለሁ።
ለዓመታት ቆዳቸውን ሲልሱት የነበሩት ተባዮች በፀሐይና በውሃ አዋክቤ በማጥፋት ጥሩ ረፍት፣ ጥሩ የጸጥታና የሰላም ጊዜ እንዲያሳልፉ ረድቻቸዋለሁ። በሁለትና በሶስት ቀን አንዴ የማይጠጡትን ውሃ በየቀኑ እንዲጠጡ በማድረግም ደስተኛ እንደሆኑ ከሁኔታቸው ተረድቻለሁ። በሕይወት ዘመኔ ካገኘኋቸው ምድራውያን ሁሉ ደግሞ እንደ ጅሩ ወልደ ጃራ የተመቸኝ የለም። ዝምታቸው ይጥመኛል፣ ንግግራቸው ይጥመኛል፣ ፈገግታቸው ይጥመኛል፣ ተመስጧቸው ይጥመኛል። ዘንካታ ቁመታቸው፣ ሽበታቸው፣ ሁሉ ነገራቸው ብርቅ ይሆናል። እሳቸውም የሚያዩኝ በስስት ነው። ከሄዱበት የሩቅ ሐሳብ መለስ ባሉ ቁጥር ጸጉሬን ዳበስ ዳበስ ያደርጉኛል። አንዳንዴ ሜዳ ወንዙን ሳካልል ብዙ ጠፍቼ ስመለስ ቀዝቅዘው በሚንቀጠቀጡ ጣቶቻቸው ጆሮዬን ቆንጠጥ ያደርጉኛል። በዚህም ድርጊታቸው በጣም እንድቀርባቸው ሆኛለሁ። ይቆንጥጡኝም ይዳብሱኝም እጆቻቸው ብቻ ከላይ ላይ ባረፉ ቁጥር ውስጤ በፍቅር ሲሞላ ይታወቀኛል። አንድ ብርቱ ኃይል ወደ ልቤ ሲፈስም ይሰማኛል። ጥምቀቱ ይበልጥ እየተዋበ ነው። አበቦች እጅግ እየደመቁ፣ ሳር ቅጠሉም ይበልጥ እየለመለመ፣ የንቦች ዳንስ፣ የቢራቢሮዎች ጭፈራ፣ የአየሩ መዓዛ፣ የጸጥታው ፍጹምነት ሰፈረ መናን ዋሻን የገነት ምድር አድርጓታል። አንደበቶቻችን ከተዘጉ ከቀናት በኋላ የጅሩ ወልደ ጃራ ድምፅ ዝምታውን ሰብሮ ወደ ጆሮዬ ሲገባ ከስራቸው ተቀምጬ ከሄድኩበት ሩቅ ዓለም በርግጌ ተመለስኩ። የተናገሩትን ብሰማም ደግሜ ለማጣራት አንጋጥጬ ጠበቅኳቸው። ከብዙ ቆይታ በኋላ የወረወሩትን ቃል መልሶ አሰሙኝ። ትዳር ነበረ የኔ ልጅ ሲሉ። ስለምን ጠየቁኝ አባቴ ስል እኔም አንደበቴን አገደፍኩ። እንዲሁ ነው ልጄ። ጥያቄያቸውን ስመረምር ቆይቼ ነበረኝ አልኳቸው እያመነታው። ግን የማይረባ ትዳር ሆነና ሳልጨርስላቸው ሌላ ጥያቄ አስከተሉብኝ። ልጆችስ ነበሩ? አዎ፣ ብቻ ከማይረባ የተፈጠሩ ሆኑና አረቡኝም አልኩ ምላሴን እያያዘኝ። ይሄኔ እጃቸው ጭንቅላቴ ላይ ሲያርፍ ተሰማኝ። በአባትነት ፍቅር ጸጉሬን አሻሽተው ጥቂት ያልተጠበቁ ቃላቶችን ወረወሩብኝ። የኔ ልጅ ትዳሩ ነው ያረባው ወይስ የትዳር መስራቾቹ ሲሉ አናቴን የመቱኝ ያህል ቀና ብያየዋቸው። ፈገግ ብሎ ሌላ ጨመሩልኝ። የችግኙ ፍሬ ነው የማይረባው ወይስ ማሳው? በሁለቱም ነገር አንገቴን ሰበርኩ። ውስጤ ቆጣ ሲል ፊቴ ቅጭም አለ። አነጋገራቸው ሁሉ ወደ መጣህበት ተመለስ የሚሉኝ ሲመስለኝ ደግሞ ደነገጥኩ። የመጨረሻውን እስኪሉኝ ጨነቀኝ። ያለ ትጥቅና ስንቅ ወደ ጦፎ ጦርነት የመጣል ያህል ሲሰማኝ ከንቱ ሞቴ ከፊቴ ድቅን አለ። ዞሬ መሽናት እንኳን ወደማልፈልግበት ዓለም እንዴት ብዬ እግሮቼን አነሳለሁ ስል ፊቴ እስኪገረጣ ድረስ ተረበሽኩ። ወደዚህ ዓለም መመለስም በአሜኬላ ላይ የመረማመድ ያህል ተሰምቶኝ ሰቀጠጠኝ። ይሄኔም የሽማግሌው ቀዝቃዛ ጣቶች አገጬ ስር ገብተው ቀና አደረጉኝ። አይኖቻቸው አይኖቼ ውስጥ ገብተው ምስቅልቅል ታሪኬን ማንበብ ጀመሩ። በስውር የተጻፈውን ነገር ከተመለከቱ በኋላ ፈሪ ነህ ሲሉ ፈገግ አሉብኝ። አዎ አባቴ ፈሪ ነኝ ስል እኔም እውነቱን አረጋገጥኩላቸው። ከብዙ ነገር ጋር ታግሎ ምንም ነገር አለማሸነፍ ፈሪ ያደርጋል ስልም የፍርሃቴን መንስኤ አስረዳኋቸው። ሐቅ ነው። ወደ ጅሩ ወልደ ጃራ ያስኮበለለኝም በጉልበት ያላሸነፍኩት ሁሉ በጥበብ አሸንፈው ዘንድ መንገዱ እንዲጠቁሙኝ ነው፣ ወይም ደግሞ ሸሽገው እንዲያኖሩኝ። ለሁሉም ጥበብ ያሻኛል። የውጭው ቀርቶ የውስጤን ጦርነት እንኳን ማሸነፍ የምችለው ጥበብ ሲኖረኝ ብቻ ነው። ዕውቀት ያለ ጥበብ ባዶ ነው። ሕይወት ያለ ጥበብ ከንቱ ነው። ትጋት ያለ ጥበብ ልፋት ነው። ምክር ያለ ጥበብ ልፍለፋ ነው። ግሳጼ ያለ ጥበብ ስድብ ነው። ትዳር ያለ ጥበብ ሲኦል ነው። ፍቅር ያለ ጥበብ ስቃይ ነው። ሙዚቃ ያለ ጥበብ ጩኸት ነው። ጦርነት ያለ ጥበብ እልቂት ነው። ጥበብ ከወዴት ነች ስል ወደ ጅሩ ወልደ ጃራ ቀና አልኩ። አንደበቴን ካስገደፉት አይቀር ለምን ዝም እላለሁ በሚል ትንፋሻቸው ሳይርቀኝ ቃላቸውን መቀበል እንዳለብኝ መንፈሴ ዘወትር ያንሾካሹከኛል። ከብዙ ቀናት በኋላ የወረወርኳቸውን ጥያቄ ሲሰሙ ጆሮዬን ቆንጠጥ አደረጉኝ። እስከዛሬ ለምን ዝም አልክ ይሆን? እናም የጥበብ የዘር ፍሬ ከእግዚአብሔር ዘንድ እንደሆነች ችግኟም ከሰው ዘንድ እንደሆነች ነገሩኝ። ችግኟን ማሳደግ የኔ ፋንታ መሆኑን አስረዱኝ። ከጥላዋ ትጠለላለህ፣ በአበባዋ ትደሰታለህ፣
ከፍሬዋም ትበላለህ ሲሉ መከሩኝ። ይቺ ፍሬ ለተመረጡት ብቻ ነው የምትታደለው አባቴ ስል ጠየቅኳቸው። ፍጥረት ሁሉ በተፈጥሮ ፊት እኩል ነው። ሰው ሁሉ በእግዚአብሔር ፊት እኩል ነው። ሰው ከሰው የሚመረጠው በሰዎች ዘንድ ብቻ ነው አሉኝ ጺማቸውን እያሻሹ። የጥበብ ዋጋዋ ስንት ነው ስል ቀጠልኩ። 160ም 30ም እንደ ፍሬዋ ነው ልጄ። ብትወልግስ? ከማንም በላይ እግዚአብሔር ያዝናል ብለው ጫን ባለው ተነፈሱ። ይህንን ሰምቼ ወደ ራሴ ተመለስኩ። ከለም መሬት ላይ የነቀልኳት ባለ 2 ቅጠል ችግኝ በቸልታዬ ድንጋይ ላይ አስቀምጫት ስትወልግብኝ ታየኝ። ስሮቿ ሲያሩ፣ ቅጠሎቿ ሲወድቁ፣ ፍየሎች ሲቀራመቷት በገሃዱ የሆነ ያህል ቸልታዬን ረገምኩት፣ ስንፍናዬን ኮነንኩት። በሐሳቤ ጠውልጋና ተቀንጥሳ የወደቀችውን አንስቼ አየኋት እና ማዘንኩ። ስንቱ መልካም ዛፍ ይሆን ከችግኙ የቀረው ስልም ጎንበስ ብዬ የቆምኩበትን አየሁ። ያኔ ምድርም ስጮህ ሰማሁ፣ ችግኜን ችግኜን እያለች። ከብዙ ቀናት በኋላ ከጅሩ ወልድ ጃራ ጋር ለጸሎት ተንበረከክን። በየዝምታችን ውስጥ በተቀበርንበት ጊዜ ጸሎታችንንም ስናደርስ የነበረው በየግል ነበር። ዛሬ በጋራ ሆነን ብዙ ነገርን አነሳን። ስለ ሰላም ጸለይን፣ ስለ ፍቅር ጸለይን፣ ስለ ጥበብ ጸለይን፣ ስለ ሕይወት፣ ስለ ተስፋ፣ ስለ ፍርድ ጸለይን። ጸሎታችንን አሳርገን አረፍ እንዳልንም ስለ ጠላቶቻችን መልካም ስኬት ለምን እንደጸለይን ጠየቅኳቸው። ሰማህ ልጄ አሉ ሲመልሱልኝ። ጠላት አሳዳጅ ቢሆን ስለ ስኬቱ አንተን ችላ ይልሃል። አሳዳጁ አንተ ብትሆን ደግሞ በመልካም ስኬቱ በበጎ ሊመስልህ ይችላል አሉኝ። እውነቱ ሲገባኝ ለረጅም ሰዓት ጭንቅላቴን ነቀነቅኩ። በጸሎቴ ስለምን መጸለይ እንዳለብኝም አንዳንድ እያሉ አጫወቱኝ። ስለ ተስፋ ጸልይ ልጄ አሉኝ። ተስፋ የህይወት ስንቅ ናት። ተስፋን ያልቋጠረች ህይወት የቅርብ ተጓዥ ናት። ተስፋን ባታያትም ትኖርባታለህና ጸልያት አሉኝ። ተስፋ ህሊናን ትመረምራለች፣ ትዕግስትን ታለብሳለች፣ በጎ ፍርሃትን ታኖራለች፣ የደረቀን ታረጥባለች፣ የጠወለገን ታለመልማለች፣ የወደቀን ታነሳለች፣ ያጋደለን ታነቃለች። በተስፋ ብርሃን የታጠረች ህይወት የኑሮ ቀዳዳ በብርሃን ጮራ ይደፈናል፣ ቅያሷን በወጋገን ይሞላል። በዚህ ብርሃን ውስጥ መመላለሱም የመኖር ጉጉትን ያጭራል። ያኔም የተስፋ ምንጭ ከልብ ውስጥ ያቁራል። የተስፋ ጅረት ከልብ ይነሳል፣ ወደ ልብም ይፈሳል። ሰው እንደ ሰው ተፈጥሮ እንደ ሰው ለመኖር ጅረቱ ቢያንስ መጉደል እንጂ መድረቅ የለበትም። እናም ስለ ተስፋ ጸልይ አሉና ትንሽ ትንፋሽ ወሰዱ። ሰማህ ልጄ ሲሉ የተስፋ ምንነት ገለጹልኝ። ተስፋ ስልህ ከተሰቀለች ዳቦ ላይ ዓይንህን ትከል ማለት አይደለም። ተስፋ ስልህ የአርጩሜ መቆንጠጫ ተሸክመ አሳ ነባሪው ላይ ያቁለጭለጭ ማለት አይደለም። ተስፋ ስልህ ያልተከልካትን ችግኝ ያልዘራሃትንም ፍሬ እሸቷን ትበላ ዘንድ ጠብቅ ማለት አይደለም። ተስፋ ስልህ በህልም ያየኸውን በእውን ይሆንልህ ዘንድ ትራስህን አቅፈ ጠብቅ ማለት አይደለም። እኔ ተስፋ የምልህ ወደህና ፈቅደህ በመልካም ማሳህ ላይ የዘራሃት ፍሬ ትበቅልልህ ዘንድ ጠብቅ ማለቴ ነው። የበቀለችውን በእንክብካቤ ታድግ ዘንድ፣ ያደገችውን በእንክብካቤ ታብብልህ ዘንድ፣ ያበበችውን በእንክብካቤ ታፈራልህ ዘንድ፣ ያፈራውንም በሰላም ትሰበስብ ዘንድ፣ የሰበሰብከውንም በሰላም ጎተራ ታኖረው ዘንድ፣ ያኖርከውንም ብልና ነቀዝ ሳያበላሽብህ በሰላም ትበላው ዘንድ፣ የበላኸውም ለበጎ ይሆንልህ ዘንድ ጠብቅ ማለቴ ነው አሉኝ። በሰው ዘንድ መሆን የሌለበት ነገር ሁሉ እንዳይሆን ቢደረግ ኖሮ በዚች ዓለም ላይ ይነፍስ የነበረው የሰላም አየር ከፍጥረታቱ አልፎ የአፈር የቋጥኙን ወዝ ይለውጠው ነበር ሲሉም ስለ ሰላም እንድጸልይ ነገሩኝ። ስለ ሕይወትና ስለ ኑሮ እንድጸልይ ሲመክሩኝ ወዲህ ምድር ስንመጣ ባዷችንን ስንሄድም ባዷችንን ስንል ሁላችንም እጃችንን መታጠባችንን ልብ እንጂ ድሮስ እጅ ምን ይይዛል ብለን አሉ። ማን ነው የእጁን እንዳራገፈ የልቡን ያንጠፈጠፈ? ማንስ ነው ከኑሮ ውስጥ ብቻ ኖሮ ከኑሮ ውስጥ ብቻ የሞተ? ስለምን የህይወትን ሐናፈ ብቻ ረግጠን ለማለፍ በከንቱ እንመጣለን? ለምን ለመሞት ብቻ እንወለዳለን? የህይወት ዋጋ ምን ያህል ነው?
የኛ ነፍስ ለኛ ምንድናት? የሌላውስ ነፍስ በእኛ ዋጋዋ ምን ያህል ነው ብለው ትክዝ አሉ። ቆይተው ሲነቁም ስለ ፍርድ እንድጸልይ መከሩኝ። የፍርድ ጓዳ ህሊና ነው። ህሊና ስንኩል ሆኖ የሚወለድ የለም። ህሊና ከሰው ሁሉ ዘንድ አለ። ህሊና ከእግዚአብሔር እስትንፋስ ውስጥ ነውና አንደበትም ከሰው ዘንድ አለ። ህሊናና አንደበት ቢስማሙ ፍርድ ሁሉ ፍጹም ይሆናል። ያኔም ላንጸጸት እንፈርዳለን፣ ላናቅማማ እንመሰክራለን፣ ላንሳሳት እንተገብራለን። ሰማህ ልጄ፣ ዛሬ ሟቾች ሁሉ ቀና ብለው ስለ ገዳዮቻቸው በሐቅ ቢመሰክሩ የስንቱ ፍርድ በቀለለለት ነበር፣ ስንቱስ ነፃ በወጣ ሲሉ አሁንም ዝምታቸው ውስጥ ገቡ። በፍቅር እጦት ሰው ሰውን የሚፈጀውን ያህል የትኛውም ረሃብና ቸነፈር አልደፈረውም ልጄ ሲሉም ከሐሳባቸው ተመልሰው ስለ ፍቅር እንድጸልይ መከሩኝ። የፍቅር ቅባ ቅዱስን ፈውስ ያህል የየትኛውም ሐኪም ፋሻና ቅባት አይፈውስም። እናም ስለ ፍቅር ጠንክረህ ጸልይ ብለው ዝም አሉ። አፌን ከፍቼ ያሉኝን ሁሉ ሰማሁ። ከሰማሁትም ብዙ ነገርን ተማርኩ። ሌላ ተጨማሪ ጥያቄ እንዳላነሰባቸው ድካም አየሁባቸው። ከንፈሮቻቸው ሲንቀጠቀጡ፣ ትንፋሽ ሲያጥራቸው፣ አይኖቻቸው ሲጠቡ በሩጫ ወደ ወንዙ ሄጄ በወተት ቅላችን የሚጠጡትን ውሃ መጣሁላቸው። ቀና ብለው ሲጠጡም አንገታቸው ስር ገብቼ ገላቸው እጅግ እንደቆሸሸ አየሁና ወንዝ ወስጄ ባጥባቸው ፈቃደኛ የሆኑልኝ እንደው ጠየቅኳቸው። በደስታ ፈጥነው እጃቸውን ዘረጉልኝ። ከትውልድ ቀያቸው ከቤተ ዘርዓ ያዕቆብ ተሰደውና ወደ አሞራ ሜዳ መጥተው በመናን ዋሻ መኖር ከጀመሩ 34 ዓመት ሲያልፋቸው በዚህ ጊዜ ውስጥ ገላቸውን የታጠቡት 2 ብቻ መሆኑን በመንገዳችን ላይ ያጫወቱኝ። አዘንኩም ገረመኝም። ስንንቀረፈፍ ውለን ከወንዙ ስንደርስ የወንዙን አፋፍ ተከትሎ አልባሌ ቅጠል መስሎ የበቀለ ነገር አሳዩኝ። ቀንጥሼ አሸተትኩት። ለአካባቢው ልዩ መዓዛ የሰጠው እሱ መሆኑን ስረዳ ምንነቱን ጠየቅኳቸው። የገላ መታጠቢያ ቅጠል እንደሆነ ነገሩኝ። ክንዴ ላይ አሸት አድርጌ እውነትነቱን አረጋገጥኩ። ደስም አለኝ። ደስታዬ ለራሴም የተፈጥሮ የገላ ሳሙና ማግኘቴ ነው። እናም ጅሩ ወልድ ጃራን ጸይም ገላቸው ደም እስኪጎርስ ድረስ በቅጠሉ ፈትጌ ያጠብኳቸው። ከውሃው ማውጥቼ ከሚወዱት ፀሐያቸው ጋር አገናኘኋቸው። ጥጥ የመሰለው ሽበታቸው በንጣቱ ሲያንጸባርቅ በአበቦች መሃል ለይታ የተቀመጡ ልዩ ጌጥ መሰሉ። ራቅ ብዬ እንደቆምኩ ማየት ከሚገባኝ በላይ ተመለከትኳቸው። አበቦቹን ያስቀናው ሲመስለኝም በእርጋታ ፈገግ አልኩ። እሳቸውም ከጺማቸው ውስጥ ጽናትን ፈልቀቅ አደረጓት። በፈገግታቸውም ልዩ ምስጋናን አቀረቡልኝ። እኔም ፍቅርና አክብሮቴን እጅ በመንሳት ገልጬላቸው ወደ ወንዙ ገብቼ ተንሳፈፉ። በጣም በሚያዝናናኝ በጀርባዋ ዋናዬ በዝግታ ስጓዝ ራቅ ያለ ስፍራ ደርሼ ተመለስኩ። በዚህ ጊዜ መላልሼ ሳስበው የነበረው ሽማግሌው ስለጠየቁኝና በትኛው ስለመጣሁት ትዳሬ ነበር። በፍጥነት ተዋውቀን፣ በፍጥነት ተወሻሽተን፣ በፍጥነት ተጋብተን፣ በፍጥነት 2 ልጆች ወልደን፣ በፍጥነት ትዳራችንን ስላፈረስንበት ያጭር ተውኔት፣ የህይወት ድራማ፣ በራስ ላይ ተውኖ በራስ ላይ የመሳቅ ስራ፣ በራስ የመጸጸት በራስ የማልቀስ ድርጊት። የፍቅር ወይን ከልብ ጋን ውስጥ ተቀርቶ ካለቀ አንድም ዕቃውን ገልብጦ ባዶውን ማኖር፣ አለበለዚያም ዕቃውን ሙልጭ አድርጎ አጥቦ ሌላ ወይን መጥመቅ። ከሁሉም ግን ብልህነቱ ወይኑ ፈጥኖ እንዳያልቅ እየቆጠቡ መጠጣት ነው። ጅሩ ወልድ ጃራ። ጅሩ ወልድ ጃራ ልብ አወቅ ናቸው። ኑሮና እድሜ ብዙ የገራቸው። ስለ ትዳሬ የነገሩኝን እያሰላሰልኩ ራሴን በራሴ አጠናሁት። እናም እርግጥ ነው ሚስቴን ያገባኋት ዛሬ የማልሆንላትን ትላንት ሆኜላት ነበር። የተዋወቅን ዕለት ሽንት ቤት አዝዬ ያደረስኳት፣ በተጫጨን ማግስት ደግፌ ወሰድኳት፣ በተጋባን ማግስት ስጠራኝ ዝም አልኳት። ከወለደች በኋላ ለሽንቷ ስትወጣ በሩን ዘጋውባት። እሷም በሷ በኩል በተዋወቅን ወቅት ደረትህ ይለሰልሳል ስትል ላብ እስኪያሰምጠኝ ሙሉ ሌሊት እጆቿን ሳታላላ ተጠምጥማብኝ አደረች። በተጋባን ማግስት ደረቴ እንደሚሻክር ነግራኝ ጀርባዋን ሰጠችኝ። በወለደች ጊዜ ደረቴ እንደሚኮሰኩስ ነግራኝ ወደ ልጇ አልጋ ሸሸች። እናም ፍቅራችን ተወለገ፣ ለዘለዘ። ቢሆንም አይገርምም፣ በፍጥነት የሚያብብ አበባ በፍጥነት ይረግፋልና።
የኔን የፍቅር ታሪክ ሳሰላስል ቆይቼ የጅሩ ወልድ ጃራን ለማወቅ ውል ሲለኝ ከውሃው ወጥቼ አጠገባቸው በመሄድ ታሪካቸውን ይነግሩኝ ዘንድ ጠየቅኳቸው። መጀመሪያ ጥያቄውን እንዳነሳውላቸው ደነገጡ። ትንሽ ቆይቶ ደግሞ እንባቸው አይናቸው ላይ ግጥም አለ። ብሩህ የነበረው ፊታቸው በአንዴ ሲጠቁር በራሴ መንገድ አንድ አሳዛኝ ታሪክ አነበብኩባቸው። ወደ ማደሪያዋ እየገባች ላለችው ፀሐይ ጀርባችንን ሰተንና የፍሰቱ አቅጣጫ የሚያደናግረውን ወንዝ እያየን በትካዜ ብዙ ሰዓት አሳለፍን። ጥልቅ ሐዘናቸው ሲገባኝ ታሪካቸውን አለመስማትም ፈለግኩ። ለመስማትም ጓጓሁ። ነፍሴ ዋለለች። የጆሮቼን በሮች ሲዘጉና ሲከፈቱ ታወቀኝ። ለመስማትም ላለመስማትም ከራሴ ጋር እየተሟገትኩ ከጎናቸው እንደተቀመጥኩ በአይኖቼ ጠርዝ በኩል በስርቆሽ አየኋቸው። ከባድ የሐዘን ድባብ ፊታቸው ላይ አጥልቶባቸዋል። አይኖቻቸውም ወደ ሰማያቸው ላይ ወጥተዋል። ሐዘናቸው ሲከብደኝ አንገቴን ሰብሬ ከስሬ ያለውን ሳር በጣቴ ማበጠር ጀመርኩ። ጅሩ ወልድ ጃራ በሐሳብ ከተሰደዱበት የሩቅ ዓለም ሲመለሱ በውስጣቸው ሲብላላ ከነበረው አየር በረዥሙ ተነፈሱ። እናም ሰማህ ልጄ ሲሉ ጆሮ እንድሰጣቸው ቀስቅሰው ዓለም 3 ሳህኖች አሏት አሉኝ። አንዱ በደስታ የተሞላ፣ አንዱ በሐዘን የተሞላ፣ አንዱም በቅይጡ የተሞላ ሲሉ አሁንም ጫን ብለው ተነፈሱ። ቀና ብዬ አፋፋቸው ማየት ጀመርኩ። ሐዘናቸው ጥላውን ሲጥልብኝ የኔን ፊት መጥቆር መኮስኮስ ጀመረ። እናም ልጄ አንተ የምትዘግነው የተዘረጋልህን ነው፣ ከፊትህ የቀረበልህን። በጣትህ ከቆነጠርክ የቆነጠርከውን ያህል ታጣጥማለህ። በፍኝህ ሙሉ ያፈስክ እንደው የፍኝህን ሙሉ ታላምጣለህ። በሸክምህ ካነሳ የሸክምህን ብለው ላፍታ ዝም አሉ። በትዳር ዓለም 2 ጊዜ ህጋዊ ፍቺ አድርጌያለሁ ሲሉ እንደገና ንግግራቸውን ቀጠሉ። እነኛ 2 ሴቶች የኔ ሳይሆኑ ለምን ወደ እኔ እንደመጡ ወይም ለምን እኔ ወደ እነሱ እንደሄድኩ ግን አላውቅም ብለው ትንፋሻቸውን ለመሰብሰብ አረፍ ሲሉ በዛች ፋታ ውስጥ በእግዚአብሔር ሥራ ገብቼ ለራሴ ትንሽ ፈተፈትኩ። እግዚአብሔር አዳምን በእንቅልፍ ባይጥለው ኖሮ ከጎኑ የወጣችውን አጥንት መልክ፣ ቁመትና ስፋት፣ ቅርጽና ምልክት ያውቃት ነበር። የጎን ግንጣዩም የትም ስፍራ ላይ ባያት ጊዜ አንቺ ነሽ ሲል በተጣበቀባት ነበር። ያለ አጥንቱ ገጥሞ ባልተሰቃየ፣ ፈጣሪውንም ባላማረረ እያልኩ ስቀባጥር ጅሩ ወልድ ጃራ ከሐሳቤ መለሱኝ። የኔ ያልከው ነገር ያንተ ሳይሆን ቢቀር የምታዝነው ባንተ ወይስ በነገሩ? ጥያቄው ለኔ እንደሆነ ባውቅም መልሱን በውስጥ እያብሰለሰልኩ ዝም አልኩ። እሳቸውም መልሱን ሳይነግሩኝ ወደ ታሪካቸው ገቡ። ከነኛ ሴቶች አንዳቸውም ለኔ ያለመሆናቸውን በጊዜ ለበጎ ነው ብዬ ነበር። ዛሬስ ቢሆን ማን ያውቃል? ከአንዷ ጋር ለ1 ዓመት ቆየን፣ ከሌላዋ ጋር 4 ዓመት። አንዷ ዝምታዬን ጠላችውና ተለየችኝ። አንዷ በላዬ ላይ ሴሰች። ትዳራችን መሰረቱ ካሸዋ ነበርና ፈረሰ። ለትዳራችን መፍረስ ምክንያት እንዳለመሆኔ በራሴ ባላዝንም የህይወት መስመሬ ያለ አቅጣጫው እንዳመራ ሲገባኝ ከንቱነት ተሰማኝ። ለ4 ዓመት ያህል ወና ቤቴን እየከፈትኩ ገባሁ። ሴቶች ሁሉ የአንድ እናት ልጆች ሲመስሉኝ ብቸኝነቴን መረጥኩ። ከስራዬ ውስጥ ተቀረቀርኩ፣ ከመጽሐፎቼ ውስጥ ተቀበርኩ። ከ4 ዓመት በኋላ ግን አንድ ታሪክ ተከሰተ። ለቆሰለው ልቤ፣ ላዘነችው ነፍሴ ፈውስ የምትሰጠኝ ሴት በራሷ ጊዜ የልቤን በር አንኳኩታ ገባች። ብልህ ሴት፣ ውብ ሴት፣ አዛኝ፣ ልበ እርግብ፣ ፍቅር ለፍቅር የተሰራች። ምን ነው በጠዋቱ ብትመጪልኝ ኖሮ ስል ጊዜን እጅግ እንዳባከነችብኝ ህሊናን ወቀስኳት። በከንቱ የባከኑት ሰዓቶች ቆጩኝ። ውበት ብዬ የብቻዬን ስም ያወጣሁላት ህሊና እርግጥም በሴቶች ላይ ያደረብኝን መጥፎ ግምት በንስሐ ከውስጤ እንዳጥበው ረዳችኝ። እግዚአብሔር ከእልፍ ወንዶች ሰውሮ ለኔ እንዳስቀመጠልኝ አመንኩ። ፍቅራችንን ያዩ ሰዎች ከዓይን ያውጣችሁ ሲሉ ከንፈራቸውን መጠጡልን። በቅናትም ተጠቋቆሙብን፣ ተንሾካሾኩብን። በመጨረሻው እንደተካስኩ ግን ሁሉም አመኑ። ህሊና ለኔ ውበት ነበረች፣ ውበትም ህሊና። በውበት ህይወትን ወደድኳት። የፍቅር ትርጉሙ ገባኝ። የመኖርን ትርጉም ተረዳሁት። ቤት አልጋዬን አፈቀርኩት። ትንፋሿ ወዝ ሆነኝ። ጣቶቿ አጉራሼ ሆነው ያለ እርሷ ጣት ምግብ አልወርድልህ አለኝ።
ፀጉሬን ሲበላኝ እንኳን የምታክለኝ እሷ ነበረች፣ የስብራቴ ሁሉ ፈውስ። ግን ህይወት መቼም ቢሆን ከፈተና አትጸዳምና አንድ ፈተና መጣብን። ብዙ ኖረን ልጅ መውለድ አቃተን። ምናልባት ቀደም ሲል በነበረኝ ባልሰከነና ፈር ባልያዘ ትዳር ውስጥ ህፃናትን ወደዚህ ምድር አልጋብዝም በሚል በሚስጥር ወስዶ የነበረው መድኃኒት መሃን አድርጎኝም እንደው ወይ ደግሞ ችግሩ ከውበትም ሆነው እንደው እንጃ አብራካችን ደረቀና 6 ዓመት ሙሉ ያለ ልጅ ቀረን። ይህ መሆኑ ውበትን እያደረ አስከፋት። ማዘን ጀመረች። በየቤተ ክርስቲያኑ በየገዳማቱ እየተደፋች ማልቀስ የዕለት ተዕለት ስራዋ ሆነ። እድሜዋ 40ዎች ውስጥ መግባቱ ደግሞ ይበልጥ አስጨነቀን። አንድ ቀን ቢጨንቀን ግራ ቢገባኝ ማናችን ማህን እንደሆን ተመርምረን እንወቅ አልኳት። ከዛስ አለችኝ። እውነቷን ነበር። ከዛስ እኔ ማህን ሆኜ ብገኝ ከሌላ ወንድ ወልደሽልኝ ነው ልላት? እሷ ማህን ሆና ብትገኝ የሌላ ሴት ጉያ እንዳቅፍ ልትልከኝ? አንዳችን በሌላችን ላይ ጣት ልንጠቁም ብለው ትንሽ ትንፋሽ ወሰዱ። ጊዜው እየገፋ ከ6 ወደ 8 ዓመት ሲደርስ ተስፋ ቆረጥን። ከአብራካችን የሚወጣ የደም የስጋችን ክፋይ የሆነ ልጅ አናገኝምና የማደጎ ልጅ እንፈልግ ተባባልን። የሰው ልጅ መቼም ቢሆን የሰው ነው ስትል ውበት ሞገተችኝ። ቢሆንም አልኳት። እናም የህፃን ያለ አልን፣ የወላድ ያለ ስንል ቆላ ደጋ ረገጥን። ገጠር ከከተማ ዞርን። ውበት የፈለገችው ጡቷን ነክሶ ደረቷን ቧጭሮ የሚያድግ ልጅ ነበረ፣ ከአራስ ስር የወጣ እርጥብ ህፃን። ተአምሩ ግን በዚህ ጊዜ ውበት የልጅ ያለ ትል የነበረው የራሷ ልጅ በሆዷ ይዛ ነበረ ጸንሳ። ተስፋ ቆርጣ በተወችበት፣ ጡቶቿ ሟሸው በወደቁበት፣ አይኖቿ ደፍርሰው የቀይ አፈር ጉድጓድ በመሰሉበት ወላዶና ተገኘች። ያን ሁሉ ጊዜ ደርቃ 44ኛ ዓመቷ ላይ መጸነሷ ስለምን ይሆን? ይህስ የእግዚአብሔር ታምር አይደለም? ሲሉ የታመቀ አየር ተንፍሶ አይኖቻቸውን ወደ ሰማይ ላይ ያነሱ።